ሰላም ዩቲዩብ እንዴት ተመልሰን መጥተናል። ያው በዛሬ ቪዲዮ ዘፈን ሳይሆን ያው vlog ነው ሪአክሽን የምናደርገው የጃኒ vlog ኢንዶኔዥያ ውስጥ ባሊ ውስጥ ከሰራቸው vlogዎች ውስጥ አንዱን መርጠን ያው ሪአክት እናደርግባቸዋለን። ያው ከተመቻችሁ ደግሞ ያው እስከዛሬ ዘፈን ነበር ሪአክት የምናደርገው እንዲህ vlogዎችንም የተለያዩ ዩቲዩበሮች vlogዎችንም ያመጣን ሪአክት እናደርግባቸዋለን። አብራችሁን ፈታ በሉ። ወደ ቪዲዮ ይመቻል። በ2026 ባሊ ኢንዶኔዥያ የዓለማችን መጎብኛ ቦታ ተብላ በአንደኛ ደረጃ ተቀምጣለች። በዛሬ ቪዲዮ እናናቀም ነበር በ2026 ካሉ ዓለማችን ላይ ካሉ ሀገራት የኢንዶኔዥያ ባሊ ከተማ የዓለማችን ምርጥ የምትጎበኝ ሀገር ተብላ ተሰይማለች። ኦኬ that's interesting። የቱሪስት ቦታዎቿ ምን ይመስላል፣ ዴይ ላይፍ፣ ናይት ላይፍ እንዲሁም ደግሞ የክለብ ሲኑ ምን ይመስላል የሚለውን ፈታ እያለን እናያለን። ተከታተሉ። ወደ ቪዲዮ የዓለማችን አንዱ ምርጡ ቢች ክለብ ለመሄድ እንግዲህ መንገዱ ይሄ ነው። ኮባ እዛ ጋር በሬ ያየን ታዲ ምን አልኳቸው መሰለ የዓለማችን ምርጡ ቢች ክለብ ለመሄድ አንዱ ቢች ክለብ በሬ ምናምን ያየን። አሁን ይሄ ትንሽ ለየት ያለ ነገር ነው። ያካምናቃው እንዲ ክለብ ምናምን ብዙ ጊዜ እንትን ለማለት ሌላዎች ቦታ እዚህ ሀገራችን ውስጥ ከተማ ውስጥ ነው የሚሆነው። ያው በከተማ በመኪና ምናምን የሚሄደው እዚህ ግን ለየት ያለ እንዲ በጫካ አቆራርጠ ምናምን ነው ወደ ክለቡ የምትሄደውና አይ ይቺ ትንሽ ወጣ ያለች ነገር ናት። ምን አልፈው እና ጋይስ ጫካ በጫካ ገጠር እያለፍን ነው እንግዲህ ጋይስ አልገባችሁም? በስማ ሉና ቢች ክለብ ይባላል። ሶ የመጀመሪያው ስቶፓችን ነው። መጨረሻ ላይ የዓለማችን ምርጡ ቢች ክለብ የተባለው የተወራለት ቤት ነው። ኦኬ እንጠብቃለን። ሲያምር ቦታው ጋይስ እዩት። ደግሞ ከዚህ ሀገር በጣም በአንድ ካስገረመኝ ነገሮች በጣም የሞተሮቹ ብዛት በጣም ብዙ ሞተር ነው ያለው። ሁሉም ጥረክ ሴቶቹ፣ ወንዶቹ፣ ትንንሾቹም ትልልቅ ሰው ሁሉ በየቤቱ ሞተር አለና ይሄ በጣም እኛ ከለመድነው አንፃር በጣም ይወጣ ያለ ትንሽ። አይ ጋይስ እንግዲህ አሁን ሉና ቢች ክለብ ደርሰናል። እንደምትዩት በሞተር ነው የመጀመሪያው ስቶፓችን ይሆናል። ምሳ አልበላንም፣ ምሳ እንበላለን። ጓደኛችን አማን ራሱ በባለፈው ቪዲዮ ያያችሁት አማንም አለ። ከቀኑ 8 ሰዓት ነው አሁን። ስለዚህ በዚህ ሰዓት ምንም የለም፣ ግን ደግሞ ፊንስ ክለብ ቢችም እንሄዳለን እዛ ሌላ ቦታ። ስለዚህ አያሳስብም። በዚህ አጋጣሚ ሉና የአዲስ አበባ ምርጡ ክለብ ማን ነው? ሉና እንደ come on man you know what I mean ሉና ቢች ክለብ ይላል አባቴ። ያኖረባይ የገባው ክለብ በሞተር እንግዲህ ጋይስ እዚህ ጋር ዴዲኬትድ የሞተር ፓርኪንግ ቦታ አለ። በአንድ እጅ ነው የምንነዳው ቢካዝ አም ፕሮፌት ብዛት ትራሱ ያው የሞተር የብቻ ፓርኪንግ አለ። ያው መኪና የለም ሞተር ብቻ ነው ያለው። በቃ የሞተሮች የብቻ ፓርኪንግ አላቸው። በጣም የሞተር ያላቸው ፊናል ዌልካም ቱ ኑዋኑ ክሬቲቭ ሲቲ። ሉና አይደለም እንዴ? ሉና አይደለም፣ ሉና ውስጥ ነው። ኦኬ ሉና ብለን ነበር እስካሁን ተስለውኛል። ኦኬ ሉዋኑ ነው የሪዞርት ስም ተቀላ ሉዋኑ ሪዞርት ነው ይባላል። ዌልካም ቱ ኑዋኑ ሲቲ ብሎናል እንግዲህ አማን። ባይ ዘ ዌይ ይሄ አዲስ ሌላ ቪዲዮ ስለሚሆን ሰላም በላችሁ በድጋሚ። እንዴት ናችሁ? ሰላም ነው። ሶ ጋይስ አሁን እየገባን ነው። ቱር አላቸው የአንድ ሰዓት ቱር 250 ሺህ ብር ነው። ካሙና ማስያፓ ናኑ የሚባለው ማለት ነው። ሞኒካ ቦታው ማኒ። ኦ ማይ ጋድ ጋይስ ሄሎ ሶ for 3 yeah እንዴ ያማል ለአንድ ሰው $16 ነው መግቢያ። Thank you very much. Thank you. የት ነው የምንገባው? ሁሉም ጋር which one? Okay 1 2 and then the third one is that. Makasih. እዚህ ነው የምንወጣው? Yeah በጣም ሰፊ ስለሆነ በእግር ሰፊ ነው እንግዲህ ጋይስ ይወላችሁ። ኦኬ መጀመሪያ ላይ ማስከፈላችሁ ነው በመኪና ነው የሚጎበኘው። እንትኑ ራሱ በጣም ሰፊ ከመሆኑ የተነሳ የሚጎበኘው በመኪና ነው። ሉዋኑ የሚባለው እንደ ከተማ ነውና ሉዋኑ ከተማ ነው። የሪዞርቱ ስም ነው ሉና የሚባለው እና ሙሉ በመኪና ሙሉ ሲቲውን እናያለን ማለት ነው። አዲስ ያምር just restaurant man this is nice ይሄ ሬስቶራንት ነው። ይሄ ሬስቶራንት ነው። ሉና ቢች ክለብ ያኛው ነው እዛ ጀስታቹ ያለበት። ከዛ ደግሞ የኢትዮጵያ ኬቭ ደግሞ ታች። OMG guys እንደምታዩት this is a club guys imagine ይሄ ሲሞላ ባስማ
ኦኤምጂ ማየት እንችላለን በትኬታችን ትችላላችሁ። ባስማ አትስመጡ እንጂ ግድ የለም። ዋ አይ ጋይስ እንግዲህ እየገባን ነው። መግቢያው ይሄን ይመስላል። ላይክ ዋት አትሲያምር ግሪክ አልልኩም ግን ግሪክ ቫይብ አሏ። ላይክ ሪዞርትም ነው ላይክ ቢች ክለብ ማለት ሲመሽ ደግሞ ያው ወደ ክለብ ይቀየራል እንደዛ ነገር ነውና ያው በጣም ነው የሚያምር ቦታ። አሁን እንደዚህ ኢንዶኔዥያ ብዙ የወንዝ ዳርቻዎች ምናምን አሏት ነው ያው ነው ገባ ሪፕል ነፋስ እዚህም ደስ መዋኘት ነው ይችላል። ኢትዮጵያ ኬቭ ክለብ እንግዲህ ጋይስ አሁን ምሳ ልንበላ ነው። ሬስቶራንት ቦታ እንይዝና እንበላለን ምግባችንን። እንዴት አባቱ ያበረ ነው በእናትህ በጣም ነው እንጂ የሆነ የሲንጋፖር ቫይብ አለው ትንሽ ኤርፖርቱ ምናምን መቼም ጃና ያሳይቷቸዋል የሲንጋፖር ኤርፖርት ምንድነው ውስጥ ያለው። ይሄ ደግሞ ለጉድ ላክ ቪዲዮ አይታችሁ ከተመቻችሁ ያው ጃዲ እንዳለው የሲንጋፖር ነው ቪዲዮ ሪአክት እናደርግበታለን። ተከታተሉ። ጉድ ላክ ማለት ታሪ ና ውስጥ ገባ ልክ ጨለም ሲል ንካው ተመኝ ከዛ ወደ ላይ ነው ግባ ከዛ ጠቆር ሲል ንካው just እንትኑ ምን ክሪስታሉን ሲጨልም እንትኑ ልክ ከለሩ ሲጠፋ ይሄ ነው እንዴ ያ ከዛ $1 ሚሊዮን ወደ ላይ ከዛ ምንድነው ወረ ያለው just make a wish ሰማይ ታያል እነሱ ላይክ የሚያምሩበት ይመስለኛል። ላይክ ተነካውና ከለሩ ሲቀየር ያው ትመኛለህ ያው ምኞት ይሳካልሃል ነው ያ ይሄን እኛ ይመለከተናል ግን ያው እንደ ታሪክ አሪፍ ደስ ይላል ያለው ከላይ መግባት ይችላል ነው ይችላል ወሉስ አረ በእናትህ ለሙድ ነው ፋይለኛል እንዴ አንተ እንብላ ያበረ ቦታ ላይ ያለበት ቦታ ፊት ለፊት እዚህ ጋር ይቻላል እዚህ ጋር ፈለጋችሁ ይሄን የመሰለ ቦታ እዚህ ባሊ ውስጥ ምሳልን በላ ነው ኗኛ እንዴ በልተን ብንኗኝ ችግር የለውማ ትርፋንጀት እንዳይዝ ገና እንቧቀሳለን መስኪንታታ ባሊ አይቻልም የሚባል ነገር የለም ሁሉም እንችላለን። ዋጋ እንዴት ነው ከዚህ ትንሽ እንደ ቤቱ ነው እንደ ቤቱ ነው ያን ያክል አይደለም። ኦኬ ሜኒዋችን መጥቷል እንግዲህ ጋይስ አሁን በድጋሚ ሉና ቢች ክለብ ነው የምንገኘው። ከዚህ በኋላ ደግሞ የዓለማችን ትልቁ ከዚህና ከፊንስ የቱ ይበልጣል? ፊንስ ነው ፊንስ ሞር የታወቀ ነው እና ለክለብ አይደለ ክለብ ዋይዝ ያበረ ነው ይሄ ረጋ ያለ ኔቸር ምናምን ነው። ፊንስ ግን ጋይስ የዓለማችን ጨብሲ ቦታ እንሄዳለን በድጋሚ አሁን ምግባችን ታዲ ነው የሚመጣው ታዲ አይል ነገር አለው ማለት ነው። ከቀረበ በኋላ እንገናኛለን። በድጋሚ ጃኒ ነኝ። 500,000 ሰብስክራይብ አሳዩኝ። የባሊን የፈታ ላይፍ ስታይል 500 አስገቡት። ያው እኛንም ደግሞ ወደ 1000 ከፍ አድርጉን። ኦኬ ያሳዩዋችሁ ነው። ወደ ናይት ላይፍ እንሄዳለን። ሰብስክራይብ ያዘው። ምግብ አዘናል። ምግባችን መጥቷል። አፕታይቴ እንዴት እንደተከፈተ አልገባም። ጂም ጀምሬ ማን ያስድብዱ ጂም ነው እንኩት አርገን ዋና ልንገባ ነው። የትኛው ዋና እንደምንገባ አላውቅም። የትኛው ጋር እንገባ? ብዙ አማራጭ ነው ያለው። ታች ላይ ከታች ከላይ ያላየነው ወደዛ ብዙ ነገር ነው ያለው። ባይዘ ታውቃለህ እየዋኘን ወደዛ እንሄዳለን። አይ ጋይስ እንግዲህ አሁን ራቁታችን እየዞርን ነው። ይሄ ደግሞ ሲኒማ ነው የሚመስለው። ኦኬ ጋይስ እንግዲህ እንደምታዩት እዚህ ጋር ፍራሽ ይቀመጥላችሁና ዘና ትላላችሁ። ያው ገና ስለሆነ ሰዓቱ ሸርተቴም ነበርኩ ትንሽ ሸርተቴ ምን አውቃለሁ በእናትህ አቲንክ ታችኛው ይሻላል ወደ ዋና ወስደ በዛኛው ነው እንዴ ና አሁን ተሸራት እንግባ ነው እስኪ አይ ጋይስ ሸርተቴ አለ ወደ ሸርተቴው ከላይ ሸራተቱና ወደዛ ወደ ቢቹ ያስወጣቸዋል ማለት ነው። አቲ ኢንተረስቲንግ አሁን ነው እስኪ ጠይቀው እስኪ በዚህ ጋር ነው ኪንጎዝ ግን ይቀዘቅዛል አንተ አባታችን እንግዲህ እየገባ ነው ሲንሸራተት እንደው ያዘ ወላይ እንትሮ ትናንት ጋር አብሬማ አራ ይገባል ና ወይ ተሸራትች አደ
ምናምን ዋናው ጥራት ምናምን ራሱ ደግሞ ብዙ ሰው ነው ያለው። ፈታ ያላችሁ ነው አይደል? ፈታ ያላችሁ ላስትራውንድ የመጨረሻ ከዛ ጉዞ ወደ ሌላ ከለማ አንተ ይሞቃል ከዚህ ባል እጅ እንደዚህ አድርግና እጅ እንደዚህ አድርግ ከዛ እጅ እንደው እንደ አይ ጋይስ ለማንኛውም እንግዲህ ወደ ውስጥ እየገባን ነው ያኖረ ቫይብ እዴ ኧረ ፋይናሊ ላምበርጊኒ ያየን እዛ እስካሁን ለግዠሪ ታስራ የተቀመጠች ነች ደግሞ ሶ ይሄ የዓለማችን ምርጡ የቢች ክለብ ነው እየገባን ያለ ነው ጋይስ የዓለማችን ምርጡ የቢች ክለብ ማለት እንዲህ ወንዝ ዳር ካሉ ክለቦች የዓለማችን ምርጡ ነው እያሉ ነው That's his stuff. Hell yeah. ተመችቶኛል አንድ ቆይ Some Kanye West shit. ካኒዬ ዌስት Kanye. አይመጡም እንግዲህ ጋይስ እንደምታዩት የባሊ ላይፍ እየገደለን ነው እንደገባው ቦዲ ቲሸርት ታየው ያምራላ እና ካለመነጽርም ጋው ካባን ውሳይ ትልቅ አይደረግም ያለው ማለት ነው አሁን ደግሞ ይርዳው ጤናውን መሰልኩና አይረግን አራም ታዲ ቶቶክ ሲያሰጠኝም ቢያንስ ይጠቅማል እግዚአብሔር ይስጥልኝ ብለና ታዲ ግን መሀል ላይ ቃል የሚያደርጋቸው ቀልዶች ይርዳው ጤናውን መስላል አልኩ Thank you. አሁን ነው ጉዳችን እሺ follow me on Instagram. You wanna do it? Yo, follow if you guys have like more than one account, they're gonna give you like more than one. Really? Yeah. Oh, You only have one account each? yeah. Come on. I mean, I have 2 accounts. What's your name? Johnny, nice to meet you. Abdul. Where you from? Dubai. Ethiopia. Ethiopia? Yeah. Both of you? Huh? Yeah, both of us. Do I scan or? On Instagram, yeah. Okay. የኔንም ከዛው ፋሎ አድርገላት Take a shot. Thank you. Now, take a shot. Anta. Follow. Follow Instagram, you get free shirt. Look nice in, huh? Hi guys, wait. What? ምን ታሪክ ነው? So, ፎሎ ታረጋ ኢንስታግራም ላይ እነሱን ፎሎ ታረጋለህ ከዛ ያው በነፃ ሻት አለው ማለት ነው ዋው አሪፍ ነው ሻት ይሰጣችኋል አሉ ማን ይጠራል ግን ኢትዮጵያ ነፃ ነገር ግዴታ ነው ኦ ማይ ጋድ ህዝቤ እንዳለ ፈታየ እዛ ነው መግባት ያለብን ወዴት ነው እዛ ነው እዛ አሳያችሁ በስዋው መግባት አለብን እንዴት ነው እናንተ በብሎጉ ፈታ እያላችሁ ነው ፈታ ሁሉ ፈታ Thank you. We're trying to get like a locker. Huh? I appreciate it. I just got it done out here. አይ ጋሽ ሽቶ ከፍላችሁ መቀባት ትችላላችሁ ባይዘን ሽቶ የለውም ስለዚህ አዲስ ስለሆነ ሽቶ ከፍዬ ምን ሽቶ ነው እንጠቀም ብቻ ይሄ ደግሞ ላይክ መግዛት ሳይሆን ሽቶን ትከፍሉና ሽቶን ትቀባላችሁ ማለት ነው እቺም ወጣ ያለች ነገር ናት
እስቲ ከፍለን ማሽን አለ ሶ አሳያችሁ እዚህ ጋር አንድ ስፕሬይ ሽቶ ማሽኑ ነው የሚቀባው ኦኬ 30 ሺህ ብር አንድ የሽቶ ስፕሬይ ከነኝ ውስጥ መርጠ 30 ሺህ ብር ነው ሁለት ስፕሬይ 55 ሺህ ብር ትመርጥና ሽቶ ከዛ ትከፍላለህ ከራሱ ማሽኑ ስፕሬይ ያደርግልሃል እንደዛ ነው መሰለኝ ስለዚህ ቢገነዱ 4 ስፕሬይ ማለት ነው እኔ ብዙ ጊዜ YSL ሽቶ ነው የምጠቀመው ግን አሁን ብሉ ሺኔል ይሻለኛል ስለዚህ ብሉ ሺኔል ቢገነዱ 4 ስፕሬይ ከፈለ የት ነው የሚለው የቱ ጋር ነው አንድ ሽቶ አራት ራማስማ እናገባል አይመርቁ አራት ስለዚህ 4 ስፕሬይ 100 ሺህ ብር ሽቶ ተነፋን ማለት ነው now we smell good we look good ይሄ ነገር ሁላችሁም የመጀመሪያችሁ ይመስለኛል እንደዚህ ላይ ከፍለክ ሽቶ ራሱ ማሽኑ ስፕሬይ የሚያደርግልክ that's interesting No one done wrong. Left your heart cold. Step on devil's door. Welcome to the world's best beach. ያዘው አረ ካሜራው ዞር አድርገው ከሞተር ጋር ያላቸው ነገር ያው ወድካ ራሱ ይመጣል በሞተር ነው ማለት ነው የዛሬ ቪዲዮአችን ይሄን ይመስል ነበር አሪፍ ነው ያዲ እንደዚህ ያው የቭሎግ የመጀመሪያ ቭሎግ ነው ሪአክት እናደርግ ደስ ይላል ቪዲዮ ያው ጃኒ ያው ሁሌ ቭሎግ የሚያደርግበት ወይ በጣም አሪፍ ወይ ነው ደስ ይላል የዛሬ ቪዲዮአችን ይሄን ይመስል ነበር ቀጣይ በሌላ ቪዲዮ እስክንገናኝ ድረስ አማን ሪአክሽን ነበር ሰላም